በዚህ ሰዓት እነ ጆን ዳንኤልን አስመልክቶ አዲስ መረጃ ተሰምቷል። እነ ጆን ዳንኤል እንዲፈቱና ወደ ቤታቸው እንዲሄዱ ውሳኔ ተሰጥቷል። በዚህም ታዲያ በዛሬው ዕለት ከጆን ዳንኤል ውጭ ያሉት ሁሉም ወደ ቤታቸው ለመሄድ የወረቀት ሂደቶችን እየጨረሱ እንዳሉ እየሰማን ሲሆን ጆን ዳንኤል ደግሞ ከ15 ቀን በኋላ ይለቀቃል ተብሏል። ነገር ግን በመሃልም ሊለቀቅ የሚችልበት እድል እንዳለ መረጃዎች እየወጡ ይገኛሉ። ሁላችሁም ጆን ዳንኤልንም ጨምሮ ሁላችሁም የነ ጆን ዳንኤል ደጋፊዎች፣ ተከታዮች እንዲሁም ደግሞ ቤተሰቦች እንኳን ደስ ያላችሁ ማለት ፈልጋለሁ። ብዙዎቻችሁ ስለነ ጆን ዳንኤል ክስ ጉዳይ ዝርዝርና ግልጽ የሆነ መረጃ ማወቅ ስትፈልጉ ነበር፣ ስጠይቁኝም ነበር። ስለዚህ ልንገራ። የመጀመሪያውና ዋነኛው ጉዳይ እነ ጆን ዳንኤል በሽብርተኝነትም ሆነ በምንም ክስ አልተከሰሱ። ብዙዎቻችሁ በተሳሳተ መልኩ ነው የተረዳችሁት። የተከፈተባቸው ምርመራ ነው እንጂ ክስ አይደለም። በመጀመሪያ ከሷቸው የነበረው አዲስ አበባ ፖሊስ ነው። እናም አቅርቧቸው የነበረው የፌዴራል መጀመሪያ ደረጃ ፍርድ ቤት ነበር። እናም ፍርድ ቤቱ የዋስትና መብት ፈቅዶላቸው ነበር። የምትመለከቱት ዮሐንስ ዳንኤል በርሄ በተከሰሱበት ሁከትና ብጥብጥ ማስነሳት ወንጀል ክስ ጉዳይ ተከሳሽ ፍርድ ቤቱ ተከሳሽ የዋስትና ብር 20 ሺህ ብር ብቻ ሞዴል 85 በደረሰኝ ቁጥር ይሄ ማለት ነው በቀን 18/12/2016 ዓመተ ምህረት ያሳዙ ስለሆነ ከዛሬ ጀምሮ ከእስር እንዲለቀቁ የፌዴራል መጀመሪያ ደረጃ ፍርድ ቤት አራዳ ምድብ ሁለተኛ ወንጀል ችሎት አዟል። እንደምትመለከቱት ይሄ ዮሐንስ ዳንኤል ያለ የጆን ዳንኤል፣ ይሄንኛው የናትናኤል ወንደሰን፣ ይሄንኛው ደግሞ የኢዲዲያ ነጻነት። እናም ፍርድ ቤት ዋስትና ፈቅዶላቸው መርማሪው ፈርሞ መዝገብ ቤት ገብቶ ከእስር መለቀቅ ነበር ይቀራል። ከዚህም በኋላ ነው ፌዴራል ፖሊስ ጉዳዩን ይዞ እንደ አዲስ ፌዴራል ፖሊስ ምርመራ የከፈተው ማለት ነው። ከዛም በኋላ ነው ፌዴራል ፖሊስ አዲስ ምርመራ ከፍቶ ሽብርተኝነት ብሎ ማለት ነው በትላንትናው ዕለት ነሐሴ 20 ላይ ልደታ ፍርድ ቤት ያቀረባል። መጀመሪያ ላይ አዲስ አበባ ፖሊስ ምርመራ የከፈተው ሁከትና ብጥብጥ ብሎ፣ ከዛም በኋላ ግን ሁለተኛው ምርመራ የተከፈተው ሁላችሁም እንደምታውቁት ዘገባዎችም ላይ እንደወጣው ፌዴራል ፖሊስ ምርመራ የከፈተው ሽብርተኝነት ብሎ ነው። ብዙ ዘገባዎች ላይ የወጡ ያሉና እኔም ሁላችንም እየሰማ ነው ያለው ከፖሊስ በኩል እያነሱ ያሉ ጥያቄዎችና የፖሊስን ነጥቦች ብቻ። ዘገባዎቹ ላይ ከጠበቆቹ በኩል የሚነሱ ነጥቦች ብዙም ነገር የላቸው። በቦታው ላይ እኔም ራሴ የመገኘት እድል ነበረኝ። ችሎቱ ከ1 ሰዓት በላይ ነው የቆየው። ብዙ ክርክር ነበር። እናም አሁን ላይ ከተጠርጣሪዎቹ ጠበቆች በኩል ያለውን ነጥቦች በአጭሩ ልንገራል። ምንም ችሎቱ ላይ ሲነበብ የተጠቀሰ ይሄ ነው የሚባል የህግም ሆነ የወንጀል አንቀጽ የለም። ሁለተኛው አንድ ሰው በሽብርተኝነት ሲከሰስ በአዋጅ ቁጥር 1176 በአንቀጽ 3 በንዑስ አንቀጽ 3 ላይ የተጠቀሱ ነገሮችን ማሟላት አለበት። እሱንም ይሄ ነው ላንብብላ። ማንኛውም ሰው የፖለቲካ የሃይማኖት ወይም የርዕዮተ ዓለምን ዓላማ ለማራመድ በማሰብ ህዝብም ወይም የተወሰነ የህብረተሰብ ክፍልን ለማሸበር ወይም መንግስትን ወይም የውጭ ሀገር መንግስትን ወይም ዓለም አቀፍ ድርጅትን ለማስገደድ ይልና ይህን ይዘርዝር። በሰው አካል ላይ ከፍተኛ ጉዳት ያደረሰ፣ የሰውን ህይወት ለአደጋ ያጋለጠ፣ ሰውን ያገተ ወይም የጠለፈ፣ በንብረት በተፈጥሮ ሀብት ወይም በአካባቢ ላይ ከፍተኛ ጉዳት ያደረሰ ወይም የህዝብ ወይም ማህበራዊ አገልግሎት እንዳይሰጥ በከፍተኛ ሁኔታ ያስተጓጎለ እንደሆነ ከ10 ዓመት እስከ 18 ዓመት በሚደርስ ጽኑ እስራት ይቀጣል። እናም ጠበቆቹ እንደሚሉት ከሆነ ተጠርጣሪዎቹ ከነዚህ ውስጥ የሚያሟሉት አንድም የሆነ ነገር የለም ሽብርተኛ ለመብት። ሁለተኛው ደግሞ የዋስ መብትን ስለመከልከል እዚሁ የወንጀል ህጋችን ስለሚለው እዚህም ላይ እንደሚለው ማንኛውም የተያዘ ሰው የተከሰሰበት ወንጀል የሞት ቅጣትን ወይም 15 ዓመት ወይም በላይ የሆነ ጽኑ እስራት የማያስቀጣው ከሆነና ወንጀል የተፈጸመበት ሰው በደረሰበት ጉዳት የማይሞት የሆነ እንደሆነ ፍርድ ቤቱ የዋስትና ወረቀት አስፈርሞ ለመልቀቅ ይችላል። እና መጀመሪያ ላይ ዋስትናቸው ተፈቅዶላቸው ከእስር እንዲለቀቁ የተባለው ተገቢ ነበር ማለት። አሁን ላይ 14 ቀን ቀነ ቀጠሮ ተሰጥቶባቸው እዛው እስር ላይ ሆኖ ጉዳያቸውን እንዲከታተሉ መደረጋቸው ተገቢ አይደለም ነው እንደጠበቃቸው ከሆነ። እናም ጊዜ ቀጠሮ የሚሰጠው መረጃ ለማጠናቀር ወይም ደግሞ ፖሊስ መረጃ ለመሰብሰብ ሲፈልግ። እናም በዚህ ጉዳይ ላይ ጠበቆቹ እንደሚሉት ከሆነ ሁሉም መረጃ በዚህ ጉዳይ ላይ ያለው ማለት ነው ቪዲዮዎቹም ቢሆኑ ያሉ በካሜራም የተቀረጹ ሁሉም ነገሮች ወይዘሩንም የአየር ንብረቱንም ጨምሮ ያለ ነው። ሌላኛው የሚከለከሉት መረጃ እንዳያሸሹ ነው። ነገር ግን በዚህ ጉዳይ ላይ ያሉ መረጃዎች የአየር መንገድን ብትሉ የሜትሮሎጂን ብትሉት ሁሉም የመንግስት አካል ጋር ያለ። ሌላኛው ደግሞ ሶሻል ሚዲያ ላይ ያሉ ሰዎች ስለሆኑ ኢንፍሉዌንስ እንዳያደርጉ ነው። እሱን ደግሞ ፍርድ ቤት ከዚህ ቀን ጀምሮ ይሄ ግለሰብ እንደዚህ እንዳታደርግ ብሎ አግዶ ዋስትና መፍቀድ ይችላል። እሱን ሰምታችሁት ከሆነ ሌላ የተከሰሱበት ክስ አቅደው ሆን ብሎ ሽብር ለመፍጠር የሚል። እናም ፖሊስ የከሰሰው ክስና አየር መንገድ ያወጣው መግለጫ ደግሞ እርስ በርሱ ይጣረሳል። ምክንያቱም ፖሊስ አቅደው እያለ አየር መንገዱ ግን በአጋጣሚ በተፈጠረ የአየር ንብረት ለውጥ ብሎ ነው መግለጫው። እናም የዛን ጊዜ ያው እንደምታውቁት ሁከታ የተፈጠረው አየር ንብረቱ አይመችም አመቺ አይደለም ተብሎ ፕሌኑ ዲሌይ ስለተደረገ እናም አየር ንብረቱን እነዚህ ልጆች ቀድሞ መቆጣጠር አይችሉም። ፖሊስ ዛሬ ችሎት ላይ ባቀረበው የቀነ ቀጠሮ በጠየቀበት ማለት ነው ከሜትሮሎጂ መረጃውን ማግኘት አለብኝ ብሎ ነው። ነገር ግን የዛን ጊዜ የአየር ንብረት ለውጡ ትክክል እንዳልነበረ ኦፊሻል የሆኑ መረጃዎች ይወጡ ነበሩ። ኦልሬዲ መረጃው አሁን ላይ አለ። ይሄ የግሌ ማስተያየት ነው። ልጆቹ ጥፋተኛ ናቸው። ስህተት የሰሩበት ብዙ ነገሮች አሉ። ነገር ግን በዚህ ልክ ሽብርተኝነት ተብሎ በዚህ ልክ መቅረቡ ከህግ አንጻር ተገቢ አይደለም። ጠበቆቹ እንደሚሉት ከሆነ በጊዜው ልጆቹ ያደረጉት ወይም ደግሞ የተናገሩት ነገር በጊዜው ላይ አግሬቬትድ ሆኖ ከመሰላቸት ከመናደድ የመጣ የሚሆንበት ምክንያት ደግሞ ከቀኑ 6 ሰዓት ጀምሮ እስከ ምሽቱ 4 ሰዓት ድረስ የተለያየ ምክንያት የተሰጣቸው በመቀመጣቸው ምክንያቶቹም ውስጥ ነዳጅ የቀዳ ነው ተብሏል። ቴክኒካል ችግር አለበት ተብሏል። የአየር ንብረት ችግር አለበት ተብሏል። ከዛ በኋላ ደግሞ እዛው ላይቭ ላይ ያያችሁት መቀሌ ኤርፖርት ተዘግቷል የሚል እዛ ውጪ ደግሞ እዛው ላይቭ ላይ አንድ ካቢን ክሩ ይሄ አውሮፕላን ይከሰከሳል ብሏቸው ከአውሮፕላን ላይ ሲወርድ ይታያል። በረራው ሲሰረዝ እንደሌላው ጊዜ ከአየር መንገዱ መሟላት የነበረባቸው ነገሮች በጊዜው አልተሟሉላቸው። ሌላኛው በሽብር ወንጀል ሲከሰሱ አንዳቸውም የሽብር ካራክተሪስቲክ ወይም ደግሞ የሽብር ሁኔታ አልነበራቸው። ምክንያቱም እነዚህ ስድስቱም ልጆች አቅደውበት ተዘጋጅተውበት የሽብር ወንጀል ለመፈጸም የሚባለው ነገር ትክክል አይደለም። ምክንያቱም የሚሆነ
የሚሆንበት ምክንያት ደግሞ እነዚህ ልጆች አንድ አይነት ቲኬት አልነበራቸው። በቀኑ ላይ የተለያየ ቲኬት ወይም ደግሞ የተለያየ ሰዓት ላይ የነበረ ፍላይት ነው የነበራቸው። የተለያየ ሰዓት የሚነሳ ፍላይት ነበራቸው። ነገር ግን ሁሉም ዲሌይድ ሲሆን በመጨረሻ ሰዓት ላይ አንድ ላይ ሆኖ እንዲሄዱ ተደርጎ ላይቭ ላይ ተዘጋጅተው የአየር መንገዱን ስም ለማጥፋት ለሚለው ደግሞ ጆን ዳንኤል ላይቭ ላይ የገባው በዛ ሁከታ ሰዓት ላይ አይደል። ከዛ በፊት ላይቭ ላይ ገብቶ ከቤተሰቦቹ ጋር ሲያወራና ሌላ ነገር ሲያወራ ይሰማል። በመሀልም ሌላ ነገር ሲፈጠር ከዛ በኋላ ወደዛ ነገር ተቀይሮ ነው እንጂ ለዚህ ብሎ ላይቭ ገብቶ አይደል። ተጨማሪ ነገር እንደ ግል የምነግራችሁ ይሄንን ክስ የኢትዮጵያ አየር መንገድ አልያዘውም። ስለዚህ ይቅርታ የኢትዮጵያ አየር መንገድ እያላችሁ የምትሰሩት ቪዲዮ ብዙም ጥቅም የለውም። እነ ጆን ዳንኤልን ከእስር መፈታት ወይም ደግሞ ከእስር እንዲፈቱ ውሳኔ መተላለፉን ተከትሎ ብዙዎቹ ስንት ዓመት ተፈርዶባቸው ነው የሚል ጥያቄን ስታቀርቡልኝ ነበረ። ታዲያ ይህንን መረጃ ዝርዝሩን ልንገራችሁ። ፌዴራል ከፍተኛ ፍርድ ቤት አንደኛ ልዩ ከባድ ወንጀሎች ከኢትዮጵያ አየር መንገድ ደህንነት ጋር ተያይዞ በወንጀል የተከሰሱትን እነ ጆን ዳንኤልን ማለት ነው በእስራት እንዲቀጡ ወስኖ የታሰሩት ግን በቂ ስለሆነ ከእስር እንዲፈቱ ነው ትዕዛዝ የሰጠው። ታዲያ ተከሳሾች በተከሰሱበት የህግ አንቀጽ ጥፋተኛ የተባሉ ሲሆን ችሎቱ ታዲያ በዛሬው ዕለት የአቃቢ ህግን የቅጣት ማክበጃ እንዲሁም ደግሞ የተከሳሾችን የቅጣት ማቅለያ መርምሮ ነው ውሳኔ ያሳለፈው። በዚህም ታዲያ ተከሳሾች የተከሰሱበት የህግ አንቀጽ ቀላል እስራትን የሚያስከትል በመሆኑ አንደኛ ተከሳሽ በ1 ዓመት ከ4 ወር ማለትም እንደሚታወቀው እሱ 2016 ነሐሴ 16 በቁጥጥር ስር መዋላቸው ይታወቃል። 1 ዓመት ከ4 ወር አካባቢ አሁን ላይ ታስሯል ማለት ነው። ይህ የጆን ዳንኤል ውሳኔ ነው። ሁለተኛና ሶስተኛ እና እንዲሁም ደግሞ ስድስተኛ ተከሳሾች ደግሞ በ8 ወር እንዲሁም ደግሞ አራተኛ ተከሳሽ በ10 ወር እስራት እንዲቀጡ ወስኗል። አራተኛ ተከሳሽ ታዲያ ኤልያስ ድሪባ በቀድሞ ስሙ ዳዊት ድሪባ እንደሆነ ልብ ይላሉ። በመሆኑም ታዲያ ተከሳሾቹ በእስር ላይ የቆዩበት ጊዜ ተሰልቶ ተከሳሾቹ እንዲፈቱ የፌዴራል ከፍተኛ ፍርድ ቤት አንደኛ ልዩ ከባድ ወንጀል ችሎት ውሳኔን አሳልፏል። በዚህም ታዲያ ከጆን ዳንኤል ውጪ ያሉት ሌሎች የወረቀት ስራዎችን እየጨረሱ ይገኛሉ። ዛሬ የሚፈታሉ ተብሎ ይጠበቃል። ጆን ዳንኤልም ከ15 ቀን በኋላ ይፈታል። በዚህ መሃል ላይም የሚፈታበት እድል ካለ መረጃዎችን ወደ እናንተ አደርሳለሁ። ለማንኛውም የጆን ዳንኤል ቤተሰቦች፣ ወዳጆች፣ አድናቂዎች በድጋሚ እንኳን ደስ ያላችሁ ማለት ፈልጋለሁ። በዚህ ሰዓት እነ ጆን ዳንኤልን አስመልክቶ አዲስ መረጃ ተሰምቷል። እነ ጆን ዳንኤል እንዲፈቱና ወደ ቤታቸው እንዲሄዱ ውሳኔ ተሰጥቷል። በዚህም ታዲያ በዛሬው ዕለት ከጆን ዳንኤል ውጭ ያሉት ሁሉም ወደ ቤታቸው ለመሄድ የወረቀት ሂደቶችን እየጨረሱ እንዳሉ የሰማን ሲሆን ጆን ዳንኤል ደግሞ ከ15 ቀን በኋላ ይለቀቃል ተብሏል። ነገር ግን በመሃልም ሊለቀቅ የሚችልበት እድል እንዳለ መረጃዎች እየወጡ ይገኛሉ። ሁላችሁም ጆን ዳንኤልንም ጨምሮ ሁላችሁም የነ ጆን ዳንኤል ደጋፊዎች፣ ተከታዮች እንዲሁም ደግሞ ቤተሰቦች እንኳን ደስ ያላችሁ ማለት ፈልጋለሁ። ጋይዝ ጆን ዳንኤል ተፈታ። እንኳን ደስ ያላችሁ፣ እንኳን ደስ ያለን። ክብሩን መድኃኒዓለም ይውሰድ። የእውነት በጣም ደስ ብሎኛል። በጣም ደስ ብሎኛል። አይነ ሁላችሁም ደስ እንደሚላችሁ እንኳን ደስ ያላችሁ። ፀጉሬ እየፈታው ነበር ግን አላስቻለም እና ልንገራችሁ ብዬ ነው። ትኩስ መረጃ ደርሶኛል። ሰላም እንዴት ናችሁ? ዛሬ በጣም ደስ ብሎኛል። እንግዲህ የጆንን ዜና ተጠባበቁ ለነበራችሁ፣ በውስጥ መስመር ስታወሩ፣ ስትደውሉ፣ ብዙ ነገር ስታደርጉ ለነበራችሁ ሰዎች እጅግ አድርገን ማመስገን እንፈልጋለን። ዛሬ እንግዲህ ደስ የሚለው ዜና ምንድነው? በጣም ስንፈራና ስንጠብቅ የነበረውን አንቀጽ ተቀይሯል። ስለዚህ በጣም ደስ በሚል ሁኔታ አንዱ ክስ ተነስቶላቸዋል ማለት ነው። ስለዚህ በዚህ ምክንያትም ከታሰሩት ከስድስቱ መካከል አንደኛዋ ሴት ልጅ በነፃ ተለቃለች ማለት ነው። 5ቱ ደግሞ ማቅለያ እንዲያስገቡ ከነጎዲያ በ18 ተቀጥረዋል ማለት ነው። እንግዲህ እግዚአብሔር ደግሞ ቸር ወሬን አሰምቶናል። ከዚህ በመቀጠልም ደግሞ እንግዲህ ባሉት ቀናቶች ውስጥ እግዚአብሔር ምሕረት እንደሚያደርግ እናምናለን። ደስ የሚላችሁ በዚህ ነገር የተደሰታችሁ ሰዎች ሁሉ ደስ እንዲላችሁ በሚል ነው ይህንን መልእክት ያስተላለፍኩትኝ። ዛሬ ቆንጆ ነገር ሰምተናል።